ገባህ? እናንተ ቀረችው እንደዛ ነበረ ግን ተሳካላችሁ። እሺ አሁን እሺ እናንተ ተጨፋጨፋላችሁ። እኔ አሁን እውነቱን ለማውጣት ነው የመጣሁት። ገባሽ አይደለ? እና እንደምን ነው የሰነነ ነገር አሁን ይኸውልሽ እሱ ለልጆች አሉ። ለምን አትቀረቀረም እንደንትን? እኔ አሁን እዚህ ጋር ካንቺ ጋር ልነጋገር አይደለም የመጣሁት። ሰይድ ካለ ሰይድ ነው የለም ሄሉን ፈልገው ነው። አሁንም ያው ዱቄት እንዳያደርግ ከዚህ ግጭት ነው ብለህ እኔ ምን መጣለ ነገር የለም እኮ ከእሱ ጋር ግን ላወራው ነው የመጣሁት። ተረጋግቼ የመጣሁት ራሱ ላወራው ነው። ሰይድን ገባሽ አይደለ? ሱመያን አሳሰራት። አሚንም ታስሯል። ለምን ማያስፈታቸው? አንተም ታስር ከፈለክ አንተም ትገባለሽ ካስፈለገ። አንቺ ሰይድን የደገፍሽ ነው? አዎ እኔ እኮ እዚህ ጋር እኮ ሰይድን ሱመያን የደገፍኩ አይደለም። እውነትን የደገፍኩ ነው ያለሁት። እዚህ ጋር ልጆች አሉ። አንተም ፈልገው ነው የምታሰር? ፈልገው ነው የምታሰር አንተ? እኔ ለምን የምታሰረው? ከነሱ ጋር እንትገባ በቃ አርፈህ በራ በቃ አንተ ምን አገባህ ስለነሱ? እዚህ ጋር ልጅ ፋንት ስለች ሰይድ ሱመያ ፋንት ስለች ጋር አይቃ እናንተ ይኸውላችሁ የግል ጸብ ሊኖራችሁ ይችላል። እዚህ ጋር ይኸውልሽ ሰይድ ሁለት ልጆች አሉት። ገባሽ? እዚህ ጋር አሚር አለ። ስለዚህ እዚህ ጋር አሚርን በጩቤ ተወቅቶ ሆስፒታል ነው ያለው። ገባሽ አይደለ? ይሄ ልጅ ደም እየፈሰሰው ነው። ማየን ቦታ ነው ያለው። መታከም አለበት። ወጥቶ የሆነ ነገር ማድረግ አለበት። ወጥቶ ክሱ መከታተል አለበት ካስፈለገ። ገባሽ አይደለ? እሷ ደግሞ እዚህ ጋር ልጆች አሉት። ልጆች አላት። ልጆቹ ደግሞ የሆነ ነገር ሊሆኑ ይችላሉ። ገባሽ አይደለ? የሚያበላቸው ማለት ነው፣ የሚያጠጣቸው ማለት ነው። ልጆቹ እኮስ ማን ያበላቸዋል? ማንም ምን አገባ አንተ ስለነሱ? ምንም አይሆንም። ለምን አይመለከተኝም? እኔ ምን ቆረቆረስ ለልጆቹ አንተ ምን አገባ? እኮ ሳውንድ ሰይድን የፈለኩት እኔ ሰይድን እዚህ ቁጭ ይጠብቁ። ሰይድ የለም ውጣት እዚህ ከፈለክ ለምን ደግሞ ወጣው? እኔ ሰይድን ሰራዊን ከዘልታ ምን ደግሞ ሽንታውጭ ምንም ወጣበት ምክንያት የለም። አይ እውነትም ብዬ ነው የመጣሁት። ገባሽ አይደለ? ምንም ወጣበት ምክንያት የለም። እኔም እንደሱ ተጣጣሪ አንደኛው ሰይድ ነሽ። እኔ አክብሬሽ ነው የመጣሁት አይደለ? አክብሬሽ ነው እያወራሽ ያለሁት። እኔ አሁን የምፈልገው ነገር ሰይድን ለማውራት ነው የምፈልገው። ገባሽ አይደለ? በስነ ስርዓት አውሪኝ። እኔ ለምንድን ነው ሰይድን ማውራት የፈለኩት ምክንያት ጸብሽ ጋር ነው ከሱመያ ነው። ከማንም ጸብ የለብኝም። ይኸውልሽ አንቺ አልገባሽ ነገር እንገርሽ። አሚር ሆስፒታል ነው ያለው። ተወቅቶ ነበረ። ከዛ ከሆስፒታል በፓትሮል አስጭኖ ወሰደ። ገባሽ አይደለ? ከዛ እኔ ላወራው ፈለኩ። ከዚህ በፊት ደውዬለታለሁ፣ ቴክስት አድርጌለታለሁ። በስነ ስርዓት እየመለሰልኝ አይደለም። አንቺ ሚስቱ እንደሆንሽም ደግሞ አውቃለሁ እና በአንቺ በኩል ለሚሄድ በብዙ ነገሮች ለማድረግ ሞክሬ ነበር፣ አልተሳካልኝም። ዛሬ እንደውም አገኘሁሽ አንቺ። ሲቀጥል ደግሞ አሚር እንደዛ ተወቅቶ ሆስፒታል ገብቶ የልጆቹን ሁለት ልጆች አሉት አይደለ? የልጆቹን እናት ማሳሰር ማለት ከሰይድ አይጠበቅም። እንደዚህ አውርተናል ከሰይድ ነው። አሚርም ሱመያ ሁለቱም ይገባቸዋል እኮ። እሱ እኮ ሱመያ ኒካ ያላት እኮ ላግባሽ ነው ጠይቀው። ምን አይነት ነው ሲጀመር? እሱ ዱባ ነገር ነው አያስብም ልጁ ራሱ። አሁን ይኸውልሽ አሚር የራሱ ህይወት ነው እሱ ይወስን፣ ችግር የለውም። እኔ እዚህ ጋር ጓደኛችን እንዳስፈታ ሱመያ እንዳስፈታ ነው። ከዛ በኋላ እኔ ሰይድንም ሱመያንም አወራቸዋለሁ። እኔ ሁሉ ነገር እኮ ወደነበረበት ቢመለስ ደስ ነው የሚለኝ። ገባሽ አይደል? እንደዚህ ቆረቆረ ስለ ሱመያና ስለ አሚር እንዴት አይቆረቆረኝ? አሚር ጓደኛዬ አሚር ጓደኛዬ ነው። ሱመያ ደግሞ ልጆች አሏት። ገባሽ አይደለ? እዚህ ጋር ምንም ቢሆን ያሳስበኛል፣ ያስጨንቀኛል። አንተ ነህ እንዲያስወርድካት ልጆች የምትለው 10 ጊዜ የሰይድ መሰለኝ ልጆች አይደል እንዴ? የሰይድ ቢሆንም እኮ እንደ ሰውኛ ታስቢያለሽ። ልጆች ትላለህ እንዴ? ምን ነው በእነሱ ብታሽቃበጠው? አሁን አንቺ እሷ በመታሰሯ ደስ ብሎሽ ነው ወይስ? አዎ ደስ ብሎኛል፣ በጣም ደስ ብሎኛል። እንደው ምን ጸባላችሁ ከሱመያ ጋር? ምንም አይጸፍ ከሰው ጋር የለኝም። ግን እንኳን ታሰረች ይገባታል። ለምን መቶ ዓመት አይፈረደባት? እሺ እኔ አሁን ይኸውልሽ ዛሬ የመጣው ትልቅ ነገር ይኸውልሽ ከሰይድ ጋርም ከአንቺ ጋርም ለመጣላት አይደለም። ሰይድ ላውራት የሚፈልገው ባለፈው አውርተናል። ከሰይድ ጋር ምንም ነገር ቢያደርግ እንደምንመካከር ባንመካከር ራሱ የሆነ ነገር ቢያደርግ ሱመያ እንደማይጎዳት አሚር እንደማይጎዳው አውርተን ጨርሰናል። አሁን እንደ አዲስ ሱመያ ማሳሰር ማለት ከሱ ይሄ ነገር አይጠበቅም። ገባሽ አይደል? እኔ ደግሞ ልንገርህና አሚር ቢታሰር ጨዋ ነገር አይደለም። አይማሙም አይደል እንዴ? ይታሰር በቃ ወንድ እኮ ነው። ምን ችግር አለው? ሱመያውን ደግሞ እዛ ጋር ምንም ተሆነ ነገር የለም። ብትታሰር ነው መቀገፋ ቢል በቃ ምንም ተሆነ ነገር የለም። በቃ ልጆች አሉ። ልጆቹ ማን ያስታርቃቸው? እኛ ችግር የለም ልጆቹ እንደውም ጥሩ አጋጣሚ ነው የሚሆነው። አንቺ ሰው በዚህ ሰዓት ሁሉ ነገር እንዲታረቁ ሲቀድም ደግሞ ከእስር ቤት እንድትወጣ ነው አልፈልግም። እኔ ልጆቹ ብቻ ነው የምፈልገው። አለቀ። መታረቅ ትላለህ እንዴ? በቃ ነው የምትፈልገው አንቺ? በቃ ብትታሰር አትታሰር ጉዳይ አይደለም እንዴ? እሺ ለሰይድ ደውይለትና ሰይድ አልደውልም። እኔ ባይን አልረብሸውም። እንዲረበሽብኝ አልፈልግም። በነገራችን ላይ የሁላችሁም እጅ አለበት ማለት ነው። እዚህ ላይ የኛ እጅ ኖረበትም አልኖረበትም ሰይድ የሚፈልገውን ነገር እስከሚያደርግ ድረስ ወደ ኋላ አይመለስም። እናንተ እስከ መግደል ቢሆንም ማለት ነው ማግዛዋለሁ። ምንድነው የምትባለው? እኔ አሁን ሀሳብሽ እኮ ግራ የገባኝ ነው። እኔ እናት እኔ አሁን ለአውራ የመጣሁት ሰይድን ነው። ገባሽ አይደለ? እዚህ ጋር እኔን የምትወቅሺኝ አሚርም የምትወቅሺው ሱመያም የምትወቅሺው አንቺ ማን ነሽ? እኔ ሰይድን ለማውራት ነው የመጣሁት። እኔ አክብሬሽ እኮ ማውራሽ ይኸውልሽ፣ አዳምጪ። ያልገባሽ ነገር ልንገርሽ። ሰይድ የተከበረ ሰው ነው። ባለፈውም ልንደበድበው ሄደን ደበደባችሁ ዱቄት አደረጋችሁ። ምንም የበደበ ነገር የለም። ይኸውልሽ እኔ ስታከበርኩት ትልቅ ሰውም ስለሆነ ገባሽ አይደለ? እኔ ወጣት ነኝ። ከሱ ብዙ ነገር መማር ያለብኝ ሰው ነኝ። እዛ ጋር ጻበ ባሌ ሽማግሌ ነው እያልክ ነው? ሽማግሌ ነው ሳይድ ሽማግሌ ነው እያልኩ አይደለም። ትልቅ ሰው ነው። ገባሻ? ከኛ እድሜ ይበልጣል። ትልቅ ሰው ነው ማለት ትልቅ ሰው ማለት ከኛ ያስባል። እሱ ወጣት ነው። ገባሻ? እኛ
እድሜያችን ገና አንተ ጻን ጦጦለስተ አሁን እሺ የተግባባን አይመስለኝም። ገባሽ? አሁን ሰይድ አለ ካለ ጥሪልኝና ላውራው። ከዛ እስር ቤትም ደግሞ የሚያስፈልግ ከሆነ እስር ቤት አብረን ሄደን ቀጥታ ያስፈታት። ገባሽ? አሁን አንተ ቆይ ያልገባኝ ነገር ከሱመያ ፍቅር ይዞህ ነው ምን ይዞህ ነው? ሱመያን ብቻ አይደለም አሚርን እንዲያስፈታ ነው ፈልገው። አሚር ወንድ ነው ቢታሰርም ችግር የለውም እንዴ። ለምንድን ነው ለወንድ ተወግቷል እኮ አልሰማሽም? ተወግቷል። ለምን አይቀራጥም እንደ ስጋ እንዴ? አንቺ እኮ በዚህ ሰዓት እኮ ማዘን ያለብሽ። ገባሽ? ለሰው ልጅ እኮ ማዘን ያለብሽ። አንቺ ተጎዳብሽ ማዘን ነበረብሽ። ለምን ስራ ነው ይገባዋል። ለምን ነው ማዝነው? ለሱ ነው የሚገባውን ነገር ነው ያገኘው። ገና መታታለለ እኔ ነው የምጠብቀው ከአንቺ ወደኋላ እንዲመለስ ነገሮች ሰላም እንዲሆኑ እንዲበርዱ፣ ሰላም ሆኖ ደግሞ የተሻለ ጊዜ እንድናሳልፍ። ገባሽ አይደል? አንዳንዴ ጓደኝነት እኮ ይበልጣል ከስራ አንፃር። ገባሽ አይደል? ያው ይበልጣል ነበር። ምን ዋጋ ነው እኮ እናንተ ደግሞ እንደዛ ያደረጋችሁ ጭራሽ ሰይድ ለመደብደብ ምናምን ተዘጋጃችሁ። ግን እሱ አሰራችሁን ነው ዘርሮ እዛ ጋር ሄደው አልሰማላ። ታዲያ እንዴት ሱመያን ይመታታል? ሱመያን እኮ መቷት ነበር ከዚህ በፊት። ሚስቶች እንደፈለገ ቁጥጥ ያደርጋት ሚስት እኮ ነች። ሴት ልጅ እኮ መከበር አለባት። መከበር አለባት። ግን ደግሞ ካፈላሽ ደግሞ መቀጥቀጥ አለባት። በፍቅር ማለት እንደዚህ ነው። ፍቅር በደላኝ ቢገርዝ ነው ችግር የለም። አሁን ሲጀመር ሱመያ አይፈልጋትም እኮ እሱ በቃ የሚፈልጉ ልጆቹን ባይፈልጋት ታዲያ ለምን መጣ? ከሁለት ዓመት በኋላ የትም ጠፍቶ ከሁለት ዓመት በኋላ ለምን መጣ? ልጆቹን ፈልጎ ነው የመጣ። ምክንያቱም አሚር ለነ ጀሚላ የእንጀራ አባት ነው የሚሆነው። የእንጀራ አባት ደግሞ ጥሩ የለውም። ስለዚህ ልጆቹን ፈልጎ መጣ። ሲኛት እምቢ አለችው እሷ። ገባካ? መቼም ሱመያና አሚር ሲጋቡ አብረን ነው ልጆቹ። ሱመያ ምንድን ነው ሰይድ እኮ የመጣው እኮ አሚር ከመጣ በኋላ አይደል እንደ የመጣው? ሁለት ዓመት ሙሉ የትም ሲዘራዘር መጀመሪያ እየፈለገ ነበር። የመናን ቀረው ጎንደር ቀረው እየፈለገ ነበር መጀመሪያ፣ ግን አልተሳካለትም። ስለዚህ ይሄ ድል ደግሞ አሚር ታስሯል፣ ሱመያን ታስራለች። አሁን እኛ ከፈለገን ነጀሙን ከየት ነው መጣታ እናንተ አሚርንም ሱመያንም ምንም የማድረግ መፍትሄ የላችሁም። በህግ ከሄኑ ራሱ ማን ነው ህግ እዚህ ጋር ይበልጣል። ገባሽ አይደል? የልጆች እናት ማን ነው? ሱመያ ናት። እየተወጋው ማን ነው? አሚር ነው። ገባሽ አይደል? እዚህ ጋር ምንም ያህል እናንተ የምታራምዱት ነገር የለም። እኔ ወቱን ነገር ይሻላል። ሰይድ እኔ በጸባይ ነው ላውራ የመጣሁት። ይሄን ቤት ደግሞ አፈላልጌ ነው የራሱን ፈርኒቸር ቤት ሲባል አፈላልጌ ነው የመጣሁት። እዚህ አይጠፋም ተብዬ ገባሽ አይደል? ታውን መቀኛን ታውን እኮ እሺ። አሁን እኔ እኮ ካንቺ አይደለም ጉዳይ ሰይድን ጥሪልኝና አሚርንም ስለሱመያም ጉዳይ ላውራ ፈልጋለሁ። እሱን አልረብሽም። ማይታደውዬን ጨቃጨቅ አልፈልግም። ራሱን ያማጨቀጨቅ አይወድም እሱ እኮ እሺ። እኔ እናት አሁን ልጨቃጨቅ ስለምን የመጣሁት የኔ አባት ግን ጨቃጨቃ እዚህ ቁጭ ያልኩት ስራ ብሎ ነው አይደል እንዴ? ስለዚህ ሰይድን ጥሪልኝና እኔ ሰይድ ላውራ ወይ ደውዬ ሰይድ የለም ስልክም የለኝም አልደውለትም የለም እሱ ነው ፈታ ይበልበት አልረብሽም። ፈታ እያለ ነው ምን ፈታ ይላል? ሁለት ዓመት የትም ሲንዘላዘል አይደል እንዴ ያለው? የትም ጋር ምን ለማለት ፈልገህ ነው? እንዴት ምን እንደዚህ አይነት እንዳትናገር ድጋሚ እሺ። ሁለት ዓመት ሙሉ አንተ ቆይ ልክ እንደ ጎተ ነው እንዴ? አይምሮ አያስብም እንዴ? ሲንዛዘል ትላለህ እንዴ? ልጆቹን ሳያስብ አይደል? ሁለት ዓመት ሙሉ የትም ሲቆይ ነው የመጣው። ሁለት ዓመት ሙሉ እንዴ? ሁለት ዓመት ሙሉ ነበረ ታሪኩን አሁን አሚራ ሙሉ ታሪኩን ሱመያም ነግራኛለች። ባለፈው ነው ራሱም ሰይድም ነግረኛል። የተነገረ ነገር ሁሉ ደግሞ አይታመንም። እሺ ይሄ ማለት ሰይድ ውሸት አለበት ማለት ነው? የለበትም። ሰይድ ውሸት የትም ሲዘረዘር ይለኛል እንዴ ደግሞ። እሺ አሁን ይኸውልሽ ደፋ ጫሽ ነዘን ካንተ አልጠብቅም ከዚህ በኋላ። ይኸውልሽ አሁን ይኸውልሽ ሚስቱን ይሻላል። እኔ አክብረሽ ነው የመጣሁት። ሰይድ ለማለት ብፈልግም አንቺን ያገኘው ይችላል። ለዚህ ምንድነው ክብር የምትለው? ሰይድ የለም በቃ ተው፣ ሂድ ውጣ በቃ ነው። ሰይድ የለም የምንፈልገውን ነገር በቃ ማሐሰር ነው። ጓደኛዬን አሳስረዋል፣ ሱመያን አሳስረዋል። ገባሽ አይደለ? ይሄ ሰውዬ ነገ ከነገ ወዲያ ምን ሊያደርግ ነው? በዚህ ከቀጠለ ወደ መግደል ይሄዳል። እንዳታስብ። ምን ህግ ባለበት ሀገር እኮ ምንም ቅንጣት ያህል ማድረግ አይችልም። ታውቂያለሽ አይደለ? አሳየች እኮ አድርጎ እኮ ግራ ቂጡ ወጋ። አሁን ደግሞ ቀኝ ቂጡ ነው የሚወጋለት፣ እንትኑ ነው የሚቆርጥላት። እሺ ባለፈው ይኸውልሽ እንደበደበው የነበረው እውነታችን ነው ታውቂያለሽ። ምክንያቱም ሰውዬው በፍቅር አልገዛ ካለ እኛ በዛ ግን ሄደን እኔና እሱ ጸባችን አውርደን የመጣን ገባሽ አይደል? ሳይድ ማለት በሰላም ጨርሰን የመጣን ገባሽ አይደል? ግን ዛሬ እሱን ሳገኝ እኔ በሰላም አውርቼው ምን ያህል ሪስፔክት ኖሮት ለኔ እንደሚመልስልኝ ደግሞ ታያለሽ። ልደባደብ ሰይድ ልደበድበው ነበረ፣ ግን ጥለው ከልጆቹ ፈርቶ ጥለው ሄደ አይደል? ሰይድ ደግሞ እንኳን ተደብድቦ አለ ተባጭሮ ቢመጣ እኔ ምግብ አልሰጠውም ቤት ውስጥ ገባካ? እኔ ወንድ ነው ብያለሁ የላኩት እናንተ ጋር ወንድ ነው አይደል እንዴ? ለምን ቢደበደበው እንደናንተ? እሱ መቼም ተደብድበው ወደ ቤት አይገባም እሱ። እናንተ ዝም ብሎ አንቺ እኮ አሁን ይኸውልሽ ማድረግ የነበረብሽ እኮ ይኸውልሽ ስምሽን አላውቅም እናት ይኸውልሽ ሀዊ ይኸውልሽ አንቺ ማድረግ ያለብሽ ሁሉ ነገሮች ወደኋላ ለመመለስ አንዴ እንዲፈታ ለማድረግ ሱመያ እንዳትፈታ ከፈለግሽ ስለሱ ችግር የለውም። ይኸውልሽ የሱመያ ጉዳይ እኔ እጨርሳለሁ። ገባሽ አይደል? አሚርን እዛ ጋር እንዲያስፈታው ማድረግ ገባሽ? እዚህ ያሉት ነገሮች በሰላም እንድንጨርስ ማድረግ። ቆይ ይሄ አሚር ዱባ ፊት የሆነ እንዳይበሰብስ ነው የፈራው እስር ቤት። ለነገሩ ባላጠፋው ነገር እኮ ነው የታሰረው። እሰይ ሰይድ ሊወጋው ነበር እኮ አይደል እንዴ? ሰይድ ቢወገዘ እኔ ማለት ነው ሰይድ ቂጡን እንደወጋ እኔ ደግሞ እንትኑ ነበር የምቆርጥለት በመቀስ
ሰይድ ተወግቶ ይመጣ ነው ይዛቅም ማለት ነው። ጨርሻለሁ። እኔ ይኸውልሽ ዛሬ ብዙ ነገሮችን እውነት አወጣለሁ ብዬ ነው የመጣሁት። ገባሽ አይደል? ውድ ቤተሰቦችም እዚህ ጋር አሉ። ውድ ቤተሰቦችም እንዲያውቁ ፈልገው ነገር ምንድነው ሱመያን ያሳሰራት ካለ ምንም ምክንያት ነው። አሚርንም ያሳሰሩ ከዚህ በፊት ካለ ምንም ምክንያት ነው። ገባሽ አይደል? ይሄ ሰውዬ በዚሁ ከቀጠለ እናንተ ሆ ሆ ሆ ሆ ኋላ እያላችሁት ነገ ከነገ ወዲያ ማይደረግ ነገር እያደረገ ነገ ባንቺ ሲደርስብሽ ያኔ ምን ነው ኦሊያድ ሲነግረኝ በሰማው የሚል በቃ እንትን አሚር ጥፋት የለበትም። ኒካ ያለወረደች ሴት አግቢ ብሎ መጠየቅ እኮ ጥፋተኝነት እኮ ነው። በሸሪዓውን ብንሄድ በምንም ብንሄድ በህግም ብንሄድ ሰይድ ነው የሚፈረድለት እኮ። እሱን እንግዲህ እሱ ጥፋተኛ ነው። ይሄ ነገር ደግሞ መፍታት የሚችለው ሰይድና አሚር አይደል? መፍታት የሚችለው ገባሽ አይደል? ሰይድ ናቸው በርግጥ። አዎ ይሄ ነገር ፈታው ወደ ገደሉ መግባት ይችላሉ። ገባሽ አይደል? እሱም መጣ በጸብ መጣ ሰይድ እዛ ጋር በጸብ አልመጣም። ሙባ ነው እዚህ መጥቶ ለሽምግልና ነው ሙባ የወሰደው። ገባሽ አይደል? ግን እዛ ሲሄድ ግን ምን የተደበቀው ነገር ምንድነው? ቢላም ጩቤ ሊወጉት ጭራሽ በድርጅት ማለት ነው።